ምንም አይነት ስንብት አላደረገችም። ለየት ያለ ተግባር አልታየባትም። ደህና ሁኑ ወይም አልመለስም ብላ አልተናገረችም። ለማንም ማስጠንቀቂያ አላቀረበችም። የተለየ ነገር ግን አልታየም። ያ ቀን ግን እንደ ማንኛውም ቀን ለሷ የተለመደ ቀኗ ይመስል ነበር። ጠዋት ተነስታ የተከራየቻትን ክፍል አጸዳች። አከራይዋን አውርታታለች። የተለየ ነገር አላዩባትም። ከቀኑ 4 ሰዓት ከ10 አካባቢ ስልኳ ጠራ። ለ2 ደቂቃ ያህል አውርታ ዘጋችው። የስልክ ጥሪው ስለምን እንደሆነ ያወቀ የለም። ከዛች የስልክ ጥሪ በኋላ ግን ተቀየረች። 4 ሰዓት ከ40 ላይ ግን ከቤት ስትወጣ ታይታለች። የት እንደምትሄድ አልተናገረችም። ፍርሃት ወይም ችኮላ አልታየባትም። በመንገድ እየተራመደች ስትሄድ ታይታለች። 5 ሰዓት አካባቢ ድጋሚ በስልክ ስታወራ ነበር። ከዛ በኋላ ግን ስልክ አታነሳም። የጽሑፍ መልእክት አትመልስም። ውላ አደረች። ከቀናት በኋላ ግን ከቤት ልታገኘው ወጣችው አንተን ነበር ተብሎ ይህ ግለሰብ ተጠየቀ። አልካደም። አዎ ተቀጣጥረን ነበር አለ። ግን ሁሉንም የሚያስደነገጠ ነገር ተናገረ። እኔ ጋር አልደረሰችም፣ በፍጹም አላየዋትም አለ። ግለሰቡ እየዋሻ አልነበረም። ወጣቷ እሌኒ የ22 ዓመት እንስት ከቀኑ 6 ሰዓት ምሳ ለመብላት የቀጠረችው ይህን ወጣት ሳታገኘው ከቀኑ 6 ሰዓት ተኩል ላይ ሌላ ቦታ ስትገባ ታየች። ግን ከዛ ቦታ ስትወጣ በፍጹም አልታየችም። እሌኒ ድንገት አልጠፋችም። ምሳ ልትበላ የተቀጣጠረችበትን ምግብ ቤት ትታ ወደ ሌላ ክፍል ለምን ገባች? ከዛስ ምን ገጠማት? የሚለውን ጥያቄ ግን መልሱ አሳዛኝ ወንጀል ሲሆን ሙሉ ታሪኩን